ሄድኩኝ ያለሁበትን ቦታ ብቻ ነገርኳቸው ከሱ ጋር ከሆንኩም ስልክ መደወል አልችልም ማውራት ማልችልም ምክንያቱም ይጠራጠረኛል ያለንበትን ብቻ ግን ቦታውን ተናገርኩ ለፖሊሶች ብቻዬን ሄጅ አገኘሁት ስትገናኙ እንዳሰብኩትም ተዘጋጅቶ ነው የጠበቀኝ ያ እሱ ከያዘው ክፍል ላይ አልጠበቀኝም ሌላ ቦታ ሆኖ ያየኝ ነበር ከማን ጋር ትመጣለች ብሎ ከማን ጋር ትመጣ ፎቅ አይደል ያዘው ብቻዋን ነው የመጣችው ሰው ጋር ነው የመጣችው ምናምን ከማን ጋር ነው ያወራች ያለችው ምናምን ብሎ እዚህ ቁጥር ነው ያለኝ ብቻዬን ሄድኩኝ ሲሄድ የለም ነይ በዚህ ያለውንም ግራ ያጋባኛል በዛ ሲሄድ የለም ነይ በዚህ ላይ መጨረሻ ላይ ብቻዬን ነው ፊልም ላይ የወንጀል ፊልሞች እንደሚታይበት ብቻዬን ነው ሲያረጋግጥ መጣና ሰላም አለኝ አቀፈኝ ምን አልሽ ስታዩ የሆነ ነገር በቃ ምን ላድርግ አልኩኝ ምንም ያ ቀን ነው ትዝ ያለኝ ያ ደሜ የፈሰሰበት ቀን ደሜን ያዘራውበት ቀን ነው እሱን ሳይው ትዝ ያለኝ ያ ጩቤው ምናምን ግን ወጣ አደረኩት አለቅሳለሁ እኮ እምባዬን እንትን ማለት አልቻልኩም አለቅሳለሁ ግን ራሴን ደግሞ አይዞሽ ጠንከሪ ታገሽ አይዞሽ ምናምን እላለሁኝ እና እንግባለኝ ክላስ አብሬው ገባሁ ግዴታ ማድረግ አለብኝ ፖሊሶች እንዳይጎዳሽ ምናምን እያሉኝ ነበር ከሆነም ይሁን ነው ያልኳቸው ከሞትኩም ልሞት ምክንያቱም እኔ ብሞት እንኳን እሱ መያዙ አይቀርም ያለበት ቦታ ይጨርሰኝ ብለሽ እኮ ነው ያለሽ ከዛ ሄድኩኝ ገባሁኝ እነሱ ጋር ምንም ነገር የለም ሰላም ነው ምናምን እያልኩ ቴክስት ጽፍለታለሁ እዛ ፖሊሱ አለ ዋናው ጧት አብሬው አደርኩ አረባክሽ በእውነት አብሬው አደርኩ እነሱ እያወቁ አመነኝ አብሬው ሳድር በቃ ምንም እንዳላሰብኩኝ ገባሁ በቃ ምንም አላሰበችም ልጅ አብራይ ለስኖር ነው ምናምን ማለት ነው ያደረገውን ግን አየ ቁስልሽን አየ ምንም አልመሰለው እንዴት ነሽ ዳንሽ ምን ላይ ነሽ ምናምን ብሎ እንኳን አንጠይቀኝ ምንም አልመሰለው የሆዴን ሳይው አይዞሽ ምናምን በቃ ለቀ እንዴት እንደዚህ ያደረኩሽ ምናምን ጸጸት ምናምን በጭራሽ ልክ አብሬው ካደርኩ በኋላ ጧት እነሱ ጋር ነው መደዋወል የጀመርነው ማደር ማለት እዛው ክላስ ላይ አብረሹ አቅፈሹ አደርሽ አዎ ምክንያቱም ግዴታ ማድረግ አለብኝ አብሬው ካላደርኩ አይያዝም መጀመሪያውንም እሱ መንገዱን አዘጋጅቷል እንደዚህ ዛብ ትመጣ በዚህ ሮጣለሁ እንደዚህ ቢሆን በዚህ ያደርጋለሁ ብሎ ተዘጋጅቷል እንዳሰብኩትም ሲሄድ ተዘጋጅቶ ነው የጠበቀኝ ምክንያቱም ግዴታ ማድረግ ነበረብኝ እነሱ አሉ አካባቢ ላይ ምንም ቢፈጠር ይመጡልኛል ጧት ላይ ሄድኩኝ ወደ እነሱ ቁርስ እንብላለኝ ቤቱ ሰጅኛለኝ ጧት ቁርስ እንብላና ቤቱ ሰጅኛለኝ ያለውበትን ቤት ቀይሬ አይደል ያለውበትን ሰፈር እንዲያቀብኝ አልፈለኩም እዚህ ጠብቀኝ መጣሁ አልኩት ቤትም አልወስድህም ለዛሬ ቢያንስ እዚህ መዋል አለብን ልይህ እንጂ ምንም ቢሆን አድርገህ ሄድከውን ነገርም አትርሳ እንደዚህ በቀላሉ ከኔ ቤት አትገባም አልኩት ቢያንስ ነገ እንሄዳለን አልኩት ከዛ ቆየን እኔ ሄድኩኝ ቀጥታ እንደሄድኩ ቤት ደርሼ ልምጣን ያልኩት ልብስ ይዤ ልምጣን ያልኩት ቀጥታ እንደሄድኩ ፖሊስ ጣቢያ ነው የሄድኩት ከነሱ ጋር ሄድን አወራን ምናምን ያለውን ነገር ከክልል ነው የመጡልኝ ራሱ አብሮ እንትን ሲቪሎቹ ፖሊሶች ጋር ተነጋገርና ስደውልለት የሆነ ቦታ እየሄድኩኝ ነው አለኝ የቤት ካልወሰድሽኝ ካንቺ ጋር ምን ሰራለሁ ታዲያ ምናምን አለኝ ብር ይዟል ብዙ ብር ስጠኝ ስለው አልሰጠም አለኝ እንግዲህ እኔ ምንም ብር የለኝም በዛን ሰዓት ከዛ ደወልኩለት የት ነህ ስለው የሆነ ቦታ እየሄድኩ ነው ብር ስላለው እና ብር እንኳን አሰጠኝም አልኩት እልክልሻለሁ በአካውንትሽን ቴክስት አድርጊልኝ ምንም ብር እንዳልያዝኩ እግዚአብሔርን ያውቃል የታክሲ እንኳን እንደሌለኝ ያውቃል የቤት ኪራይ እንደሌለኝ ያውቃል እየተጨቃጨኩ እንደሆነ ምናምን ነገር ነግሬዋለሁ ብር እንደሚያስፈልገኝ ነግሬዋለሁ ምንም አልመሰለው እንደዚህ ጎድቻት በዚህ ልካሳት ምናምን